በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። በዛሬው ዕለት በሰላም ለኪ ሚዲያ አዲስ ርዕሰ ጉዳይ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ እንድትከታተሉን ግብዣችን ነው። በዚህ ርዕሰ ጉዳይ በርካታ ነገሮችን እንነጋገራለን። የጭንቀትን ምንነት፣ እንደገና የጭንቀትን መንስኤዎች ወይም ምክንያቶች እንዲሁም ደግሞ ከነመፍትሄዎቻቸው ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። ጭንቀት ማለት ምን ማለት ነው? ብዙ ሰዎች እንግዲህ በጣም በብዙ ውጥረት በብዙ መረበሽ የሚኖሩበት ነገር ቢኖር መጨነቅ ነውና ይሄን ጭንቀት ምንነቱን እንመለከታለን። በመጀመሪያ በሁለት አይነት መንገድ ነው የምናየው፣ በሳይንሳዊ እይታና በመንፈሳዊ እይታ እንመለከተዋለን። እንግዲህ በሳይንሳዊ እይታ ጭንቀት ማለት የአእምሮና የውስጥ መታወክ ብሎ ይገልጸዋል ሳይንሱ። የአእምሮ መታወክ፣ የአእምሮ መረበሽ፣ እንደገና ደግሞ የውስጣዊ መታወክና ውስጣዊ መረበሽ ተብሎ ሊገለጽ ይችላል። ነገር ግን እኛ ትኩረት የምናደርገው በመንፈሳዊ ወይም በሃይማኖታዊ እይታ ነው የሚሆነው። በመንፈሳዊ ወይም ደግሞ በሃይማኖታዊ እይታ ጭንቀት ማለት ይልና ከመንፈሳዊ አለመረጋጋት የሚመነጭ ከእምነት መጉደልና ከነገ መፍራት ስሜት የሚመጣ ወይም ደግሞ የነፍስ መታወክ ነው። ሳይንሱ የአእምሮ መታወክ፣ የውስጥ መታወክ ብሎ ሲገልጸው፣ ሃይማኖቱ ደግሞ በቀጥታ የነፍስ መታወክ ነው ብሎ የሚገልጸው። ስለዚህ ነፍሳችን ትታወካለች። ለዚህ ነው መዝሙረኛው ዳዊት በመዝሙር 41 ላይ ለምን ትተክዚ ነፍሴ ወለምን ታውክኒ እያለ ይናገራል። ነፍሴ ሆይ ለምን ትተክዣለሽ? ለምንስ ትጨንቂያለሽ? በዓለም መድኃኒት በእግዚአብሔር ታመኚ፣ በሱ ብትታመኚ፣ በአምላክሽ ብትታመኚ ከመታወክ ከጭንቀት ደህና ትሆኛለሽ፣ ትድኛለሽ እያለ ቅዱስ ዳዊት ይናገራል። ስለዚህ የነፍስ መታወክ፣ የነፍስ መረበሽ፣ የነፍስ መጨነቅ ጭንቀት እንደሚባል መንፈሳዊ እይታውን ለመመልከት እንሞክራለን። ይሄ ማለት እንግዲህ የፈጣሪን ውለታ በመዘንጋት የአሁኑን ጥበቃውን፣ የአሁኑን አድራጎቱን፣ የአሁኑን እንክብካቤውን በመርሳት የሚመጣ ማለት ነው። እንግዲህ አሁን ያለውን ችግር ብቻ ግዝፈን በማየት ለምሳሌ ዛሬ የደረሰብን ፈተና፣ ዛሬ የደረሰብን መከራ፣ ዛሬ የደረሰብን ብዙ ስቃይ ይኖራል። በምድር ላይ እስካለን ድረስ ብዙ ስቃዮች፣ ብዙ መከራዎች ይኖራሉ። በተለይ ደግሞ ክርስትና በክርስቶስ ክርስቲያን የተሰኘን እኛ ሁልጊዜም በመከራ ሁልጊዜ በስቃይ ነው የምንኖረው። ዕለታችን ዓርብ ነው ማለት ነው። ምድራዊ ኑሯችን በሙሉ ዓርብ ነው። ዓርብ የመከራ ኑሮ፣ የችግር ኑሮ ነው። ስለዚህ ሁልጊዜ በዓርብ፣ ሁልጊዜ በስቃይ፣ ሁልጊዜ በመከራ ክርስቶስ እንደተገረፈው እንገረፋለን፣ ክርስቶስ እንደተሰቃየው እንሰቃያለን። ስለዚህ ክርስቶስ በዓርብ የደረሰበትን ስቃይ እኛም ደግሞ ክርስቲያኖች በዚህ በምድር ላይ እያየን ይሆናል። እያየንም ነው፣ በተግባር እየታየ ነው። ነገር ግን በዚህ በአሁኑ ጭንቀታችን፣ በአሁኑ መከራችን በቃ ወደፊት መፍትሄ አይመጣም በሚል አካሄድ እግዚአብሔርን ያደረገልንን ውለታ ያደረገልንን ነገር ረስተን ወደፊትም ደግሞ መፍትሄ እንደማያመጣ አድርገን መቁጠር እንደማይገባ ነው። ይህን ካሰብን ነው መፍትሄ የለም ብለን ብቻ ካሰብን የአሁኑን ችግራችን፣ የአሁኑን ሰቆቃችን፣ የአሁኑን መከራችን ብቻ እያሰብን ከሆነ እውነትን ያስጨንቃል፣ እውነትን ያስተክዛል። ነገር ግን በእግዚአብሔር ያለ እግዚአብሔር አብሮት ያለ ደግሞ መፍትሄ እንዳለው በማመን ከጭንቀትም ደግሞ መውጣት እንደሚቻል በዚሁ መገንዘብ ያስፈልጋል ማለት ነው። ሌላው እንግዲህ የጭንቀት ዋናው ትርጉም ተብሎም በሌላው የሚገለጸው የጭንቀት ይሄ የቁጥጥር ፍላጎት ወይም ደግሞ ኢሉዥን ኦፍ ኮንትሮል ተብሎ በእንግሊዝኛ የሚጠራው ነው። የቁጥጥር ፍላጎት ማለት የሰው ልጅ የወደፊቱን ጊዜ፣ ሰውን፣ ሀብቱን፣ ስልጣኑን፣ ሁሉንም ነገር በራሱ ቁጥጥር ማድረግ ይፈልጋል። የሰው ልጅ አሁን በጣም የማይገታ ምኞት አለው፣ የማይገታ ሐሳብ አለው። ከነዚህ ከማይገቱ ስሜቶችና ምኞቶች ውስጥ አንዱ የሆነው የስልጣን ጥማት አለበት፣ የዝና ጥማት አለበት፣ የሀብት ጥማት አለበት። እንደገና ደግሞ ሁሉን ነገር እኔ ልቆጣጠር፣ ሁሉን ነገር እኔ ልያዝ የሚል ጥማት አለበት። በነገራችን ላይ ዓለምንም አሁን ውጥረት ላይ የዳረገው እንግዲህ ጭንቀት ውጥረት ስለሆነ ዓለምን ለጭንቀት ለውጥረት የዳረገው ምንድነው ብንል አሁን በዛሬው ዘመናችን ብንመለከት በቃ እኔ የሁሉ ነገር ተቆጣጣሪ ልሁን፣ እኔ ብቻ ከኖርኩኝ ሌላው አይኑር፣ ሌላው ይሙት፣ ሌላው ይገደል፣ ሌላው ይጥፋ፣ እኔ ብቻ በምድር ላይ ልኑር የሚል ራስ ወዳድነት በጣም እየተንሰራፋ ያለበት ዘመን ነው። ስለዚህ ዓለማችንን የናጣት መከራ፣ ዓለማችንን የናጣት ፈተና ነው። ለምሳሌ አሁን እንደምንመለከተው በዓለም ላይ ጦርነት አለ። ስለዚህ እኔ ነኝ ኃይለኛ፣ እኔ ልቆጣጠር፣ ጊዜውም የኔ ይሁን፣ ሀብቱም የኔ ይሁን፣ ስልጣኑም የኔ ይሁን፣ በእኔ ቁጥጥር ስር ሁኑ የሚል በዓለማችን ላይ ሁከት ጦርነቱ የመጣው ከዚህ አንጻር ነው። እንደ ሀገራችን ነባራዊ ሁኔታም እንደ ኢትዮጵያ ስንመለከት
ኢትዮጵያ በጦርነትም በመከራም እየተናጠች ያለችው በብሔር ግጭት፣ በመንደር ግጭት፣ በዘር በጎሳ እየተባለም መናጡ ከምን አንጻር ነው ሲባል ከሰውነት ማንነት መውጣት እንደገና ደግሞ ራስን በቃ ከፍ አድርጎ የማየትና ሌላውን ዝቅ አድርጎ የመመልከት። ስለዚህ በሃይማኖትም ለምሳሌ ሃይማኖት አይኑር፣ ኦርቶዶክሱ ይገደል፣ ኦርቶዶክሱ ይጥፋ እየተባለ በማህተባቸው ሰዎች የሚሰቃዩት ሰዎች መከራ የሚያዩት በተለያየ የኢትዮጵያ ክፍሎች ይህ ሁሉ መከራ የሚደርሰው ከምን አንጻር ነው ከተባለ ሰው እኔ ብቻ ልኑር ብሎ ከማሰብ አንጻር እንደገና ደግሞ ከራስ ወዳድነት አንጻር የሚመነጭ መሆኑን መገንዘብ ያስፈልጋል። እና እነዚህ ነገሮች በአጠቃላይ በሚደርሰው መከራ ክርስቲያኑ እንደ በዚህ መከራ ከደረሰ እኛም ጋር እኮ ይህ መከራ ይደርሳል በሚል ጭንቀት ይደርስበታል ማለት ነው። በእርግጥ የክርስቲያን ጭንቀቱ በራሱ ላይ መድረሱ ብቻ ሳይሆን በወንድሙም ላይ የሚደርሰው ጭንቀቱን ሊጋራው ይገባል። ነገር ግን ያን መጨነቅ ሳይሆን ወደ መፍትሄው ማዘንበል የተሻለ ነው። ስለተጨነቀን የምናተርፈው የምናገኘው ነገር ስለሌለ እግዚአብሔር የመፍትሄ አምላክ፣ እግዚአብሔር ከጭንቀት የሚገላግል አምላክ እንደሆነ በማሰብ ወደ መፍትሄው ማተኮር ያስፈልጋል ማለት ነው። እንግዲህ ጭንቀት ከዚህ አንጻር ይመነጫል። ሌላው የመንፈሳዊ ሰላም መጉደል ተብሎም ይተረጎማል። ጭንቀት የመንፈሳዊ ሰላም መጉደል ክርስቲያን እንግዲህ ወይም ደግሞ ሰው ሲባል በራሱ ከሰባት ነገር የተፈጠረን ከሶስቱ ባህሪያተ ነፍስ ለባዊት፣ ሕያዊት፣ ነባቢት እንደገና ደግሞ ከአራቱ ባህሪያተ ስጋ የተፈጠረን ማለት ነው። ከአራቱ ባህሪያተ ስጋ ከአፈር፣ ከውሃ፣ ከነፋስ፣ ከእሳት። ስለዚህ እነዚህ የተሰናሰሉልን እነዚህ ተዋህደው ያሉልን ፍጥረታት ነን። ስለዚህ ይሄ የሰው ፍጥረት ደግሞ በነፍሱም በስጋውም መጨነቅ ይገጥመዋል። ለምሳሌ ስጋዊ ጭንቀቶች የምንላቸው ከመብላት ከመጠጣት ጋር የሚያያዙ ጭንቀቶች፣ ከመልበስ ጋር የሚያያዙ ጭንቀቶች፣ ይሄ ስልጣንም ሀብትም ንብረትም የምንላቸው አጠቃላይ ስጋዊ ጭንቀቶች ናቸው። እንደገና ደግሞ የነፍስ ጭንቀትም ደግሞ አለ። የመንፈሳዊ ሰላም መጉደል ማለት እግዚአብሔርን ካጣን እንጨነቃለን። እንዲሁም እውነተኛው ጭንቀት የሚባለው ይሄ ነው፣ እግዚአብሔርን የማጣት ጭንቀት። እግዚአብሔርን ካጣ አንድ ሰው ይጨነቃል። ስለዚህ ምክንያቱም እግዚአብሔር የሚያስጨንቃችሁን በእኔ ላይ ጣሉ ብሎ በማቴዎስ 6:25 ላይ ጀምሮ ስትመለከቱ እስከ ቁጥር 34 የምናገኘው ቃል ነው። እግዚአብሔር የሚያስጨንቃችሁን በእኔ ላይ ጣሉ ብሏል። ነገር ግን የሚያስጨንቀን በእግዚአብሔር ላይ ካልጣልን አሁንም ጭንቀታችን እየሰፋ እንመጣለን፣ መንፈሳዊ ሰላማችን እናጣለን። መንፈሳዊ ሰላም የምናጣው ከምን አንጻር ነው ከተባለ ሰላሙ እግዚአብሔርን ካጣነው ነው። ሰላማዊ እግዚአብሔርን ስናጣ መንፈሳዊ ሰላማችን ይጓደላል። መንፈሳዊ ሰላማችን ከተጓደለ ደግሞ ጭንቀታችን ይበረታል ወይም ጭንቀት ይከበናል። ስለዚህ ክርስቲያን ከጭንቀት ነፃ የሚወጣው ሰላማዊ እግዚአብሔርን ሰላማዊ ክርስቶስን በመያዝ እንደሆነም በዛው መመልከት ያስፈልጋል ማለት ነው። ስለዚህ ሰላማዊ መጉደል፣ የሰላም መጉደል ሲባል አንደኛ ለምሳሌ በስጋዊ ኑሯችን ከወንድማችን ጋር ከእህታችን ጋር የምንኖረው ኑሮ አጠቃላይ በስራ ዓለም ከጓደኞቻችን ጋር ከስራ ባልደረቦቻችን ጋር በምንኖረው ኑሮ በራሱ ሰላም ያስፈልገናል። እንደገና ደግሞ ከእግዚአብሔር ጋር በሚኖረን መንፈሳዊ ህብረት ከእግዚአብሔር ጋር በሚኖረን መንፈሳዊ አንድነት ደግሞ ሰላማችን ሊጠበቅ ያስፈልጋል። የዚህ መጉደል በራሱ ትልቅ ጭንቀት ይፈጥራልና በዚህም ራሱ ማሰብ እና ከጭንቀት ለመውጣት ራሳችንን ማሰብ ያስፈልጋል። እንግዲህ ሰላም የፈጣሪ ስጦታ ነው። ጭንቀት ደግሞ ፈጣሪ የሰጠን አይደለም። ፈጣሪ የሰጠን ማለት ራሳችን በሐሳባችን የምናመነጨው ስጋዊ ነገራችን ጎደለብን፣ ይሄ ነገር አልተሳካልንም ብለን ጭንቀታችን ራሳችን በስሜታችን የምንፈጥረው እንጂ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ይላል። ስለዚህ እግዚአብሔር የሚሰጠን ሰላም ራሱ ዓለም እንደሚሰጠን አይነት ሰላም አይደለም። ዓለም የሚሰጠን ሰላም ዛሬ ሰላም ቢሰጠን ነገ ደግሞ ሰላማችን ይነሳናል። አሁን በዓለማችን ላይ በምድራችን ላይ በሀገራችን ላይ እንደምናየው ማለት ነው። የምድር ባለስልጣናት ሰላም ሊሰጡን አይችሉም። ስለ ሰላም ሊወያዩ ስለ ሰላም ሊነጋገሩ ይችላሉ። ሰላም ብለው ቃሉንም ሊጠሩ ይችላሉ። ነገር ግን እነሱ በራሳቸው ሰላም ስለሌላቸው ለኛ ሰላም ሊሰጡን አይችሉም። እግዚአብሔር ግን እውነተኛው ባለስልጣን እውነተኛው አምላክ ሰላማዊ ኢየሱስ ክርስቶስ ነው። ስለዚህ እሱ ራሱ ሰላም ነው። ሰላም ስለሆነ ሰላምን የሚሰጠን ሰላምን የሚፈጥርልን አምላካችን እንደሆነ አምነን ከእግዚአብሔር የተሰጠችን ሰላም በደንብ ልንጠብቃትና ልንይዛት ያስፈልጋል። ለዚህ ነው በቤተ ክርስቲያናችን ቅዳሴ ሁልጊዜ ጸልዩ በእንተ ሰላም እያለን ሁልጊዜ የምንጸልየው ማለት ነው። ጸልዩ በእንተ ሰላም፣ ስለ ሰላም ጸልዩ፣ ስለ አንድነት ጸልዩ፣ ስለ ፍቅር ጸልዩ፣ ስለ መተሳሰብ ጸልዩ። ስለዚህ ይሄ ሰላም ከጭንቀት የሚመነጭ ሳይሆን ጭንቀትን የሚያረቅ ስለሆነ ማለት ነው። አንድ ሰው ሰላም ከሌለው ጭንቀት ውስጥ ገብቷል ማለት ነው። ሰላም ካለው ደግሞ ጭንቀትን እያራቀ ወይም ደግሞ ከጭንቀት ነፃ እየወጣ እንደሆነ መገንዘብና መረዳት ይቻላል። ስለዚህ በዚህ መልኩ ሊተረጎም ይችላል ማለት ነው።